ወሰላሙ አለይኩም። አስተማሪ የሆነ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ከታሪኩ የተማራችሁትን ያገኛችሁትን ነገር ደግሞ አስተያየት መስጫ ሳጥን ላይ አስቀምጡልኝ። እንዲሁም እያበረታታችሁ ቤቱን ሰብስክራይብ በማድረግ ላይክ በማድረግ ተከታተሉኝ። እጅግ አድርጌ አመሰግናለሁ ቤቴ ስለመጣችሁ። እንግዲህ የታሪኬ ርዕስ ሁለቱ የአሸዋ ቦርሳዎች። በአንድ ወቅት ሁለት ጓደኛሞች ረጅም በረሃን አቋርጠው ጉዞ ይጀምራሉ። በጉዟቸው መካከል በአንድ ጉዳይ ላይ ተጣልተው አንደኛው ጓደኛውን በጥፊ ይመታዋል። በጥፊ የተመታው ጓደኛ በጣም አዘነ። ነገር ግን ምንም ሳይናገር አሸዋ ላይ እንዲህ ብሎ ጻፈ። ዛሬ ምርጥ ጓደኛዬ በጥፊ መታኝ። ጉዟቸውን ቀጠሉና ውሃ ወዳለበት ቦታ ደረሱ። እዚያም ገብተው ሲዋኙ በጥፊ ተመቶ የነበረው ጓደኛው ድንገት ሊሰምጥ ሲል ጓደኛው ደርሶ አዳነው። ታዲያ ከሞት የተረፈው ጓደኛው ወዲያውኑ ድንጋይ ላይ እንዲህ ብሎ ቀረጸ። ዛሬ ምርጥ ጓደኛዬ ሕይወቴን አተረፈልኝ። ይገርማል። ጓደኛው ግራ በመጋባት ጠየቀው። በጥፊ ስመታ አሸዋ ላይ ጻፍክ፣ አሁን ደግሞ ሕይወትህን ሳተርፍልህ ድንጋይ ላይ ጻፍክ፣ ለምን ሲል ጠየቀው። ጓደኛውም እንዲህ ሲል መለሰለት። አንድ ሰው ሲበድለን ወይም ሲያስከፋን ይቅርታ የሚል ንፋስ እንዲያጠፋው አሸዋ ላይ መጻፍ አለብን። አንድ ሰው መልካም ነገር ሲያደርግልን ግን መቼም እንዳይጠፋ ድንጋይ ላይ መቅረጽ ይኖርብናል ሲል መለሰለት። ታዲያ ከዚህ ታሪክ ምን እንማራለን? እናንተም የተማራችሁትን አስተያየት መስጫው ላይ አስቀምጡልኝ። እንግዲህ የኔን መልከታ አስቀምጥላችኋለሁ። በህይወታችን ውስጥ ብዙ ሰዎች ሊያሰቃዩን እንዲሁም ደግሞ ሊበድሉን ሊያስቀይሙን ይችላሉ። እነዚያ ቅሬታዎች እንደ አሸዋ ጽሑፍ ቶሎ መርሳትና ይቅር ማለት ለራሳችን ሰላም ይሰጠናል። በተቃራኒው ደግሞ ሰዎች የሚያደርጉልንን ትናንሽ መልካም ነገሮች ሁልጊዜም እያሰብን ማመስገን ለጠንካራ ግንኙነት መሰረት ይሆናል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በድጋሜ ቤቱን ሰብስክራይብ ማድረግ እንዳትረሱ። ሌሎች ቆንጆ ስራዎችን ይዤ እመጣለሁ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።